ብፁዕ አቡነ ሳዊሮስ ወደ ቤተ መንግስት አቀኑ። በትላንትናው ዕለት እንግዲህ ብፁዕ አቡነ ሳዊሮስን ጨምሮ በርካታ ብፁዓን አባቶች ወደ ቤተ መንግስት አቅንተው ከፕሬዝዳንቱ ጋር ውይይት ማድረጋቸው ተሰምቷል። ለምን ወደ ቤተ መንግስት አቀኑ፣ በምን አይነት ጉዳዮች ላይ ተወያዩ የሚሉትንና የብፁዕ አቡነ ሳዊሮስን መግለጫ ይዘንላችሁ ቀርበናል። የአዲስ አበባው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ የስራ ቦታቸውን በይፋ ተረከቡ። በትላንትናው ዕለት በተደረገላቸው ታላቅ አቀባበል ላይም ነታቸው መግለጫ እንዲሁም ደግሞ ለህዝበ ምእመኑ መልእክታቸውን አስተላልፈዋል። ክብራትና ክብራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው የመረጃ ሰዓታችን በርካታ መረጃዎችን ይዘንላችሁ ቀርበናል። ወደ መረጃችን አለፍን። ትላንት ግንቦት 26 ቀን ብፁዓን አበው ሊቃነ ጳጳሳት ከፕሬዝዳንት ታዬ አጽቀሥላሴ ጋር ውይይት ማድረጋቸው ታውቋል። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅን ብፁዕ አቡነ ሳዊሮስን ጨምሮ ሌሎቹ ብፁዓን አባቶች ነበር እንግዲህ በትላንትናው ዕለት በብሔራዊ ቤተ መንግስት ጉብኝት አድርገው እንዲሁም ደግሞ በቅድስት ቤተ ክርስቲያናችን በተለያዩ ጉዳዮች ዙሪያ ከፕሬዝዳንቱ ጋር ውይይት ማድረጋቸው የተሰማው። ብፁዓን አበው ሊቃነ ጳጳሳቱ በትላንትናው ዕለት በብሔራዊ ቤተ መንግስት በተመለከቱት ነገር ሁሉ የትላንት አባቶቻችንን እውነተኛ መልክ፣ ታሪካዊ ስራና ትውልዳዊ አደራ ምን ይመስል እንደነበር የሚያስታውስ ታላቅ ታሪክ መሆኑንም ተናግረዋል። አክለውም በዚህ ዘመን ያለነው በቅድሚያ የትላንት የአባቶቻችንን ታሪክና ቅርስ አርአያነት ያለው ተግባር መሆኑን ተገንዘበን መጠበቅና ከዚያም ሲያልፍ ደግሞ በራስ ብዕር በህይወትና በሀገር ሰሌዳ እንዲሁም ደግሞ በትውልዱ ልብ ላይ ታሪክን መጻፍ ይገባናል በማለት ብፁዓን አበው ሊቃነ ጳጳሳቱ ተናግረዋል። ፕሬዝዳንት ታዬ አጽቀሥላሴ በበኩላቸው ደግሞ በዚህ ወቅት ቤተ እምነቶቻችን የሀገር ህልውና መሰረቶች እንደመሆናቸው መጠን የባህልና የታሪክ ምልክት፣ የማንነት ውቅር ካስማዎች ናቸው በማለትም ተናግረዋል። አክለውም ፕሬዝዳንቱ እንደተናገሩት ከሆነ የሃይማኖት ተግባራት በሰላም ግንባታ፣ በልማትና በማህበራዊ ትስስር የዜጎችን የስነ ምግባር እሴቶች በማጎልበት ረገድ የሚያከናውኗቸው በጎ ተግባራትና የሚያበረክቱት ታላቅ አስተዋጽኦ መንግስት ሊደግፋቸው ይገባል በማለትም ገልጸዋል። እንግዲህ እንደሚታወቀው ይህንን የፕሬዝዳንቱን ሀሳብ ከቀናቶች በፊት ብፁዕ አቡነ ሳዊሮስ አቀባበል በተደረገላቸው ወቅት ይህንኑ ሀሳብ በመግለጫቸው ላይ አንስተው እንዲሁም ደግሞ ተናግረውት ነበር። የቅድስት ቤተ ክርስቲያንንም ችግሮች ለመፍታት ከመንግስት አካላት ጋርም እንደሚወያዩ ተናግረው ነበር። ይህም በትላንትናው ዕለት ያደረጉት ጉዞ እንግዲህ አንድ እርምጃ እንደሆነ እየተነገረም ይገኛል። ብፁዕነታቸው በመግለጫቸው ወቅት እንደገለጹት ከሆነም አሁን በዚህ ዘመን ያለችው ቤተ ክርስቲያን አስተዳደራዊ ሁኔታዋና መንፈሳዊ አገልግሎቱ እንዲሁም ሁለንተናዊ የልማት ጉዞዋ እጅግ ውስብስብ እንደመሆኑ መጠን ይህንንም ለመወጣት በመጽሐፍ ቅዱስ ላይ እንደተቀመጠው እኛም በትሁት ልብ ነህምያ የፈረሰችውን የኢየሩሳሌምን ቅጥር መልሶ እንደገነባው ሁሉ ልክ እንደ ነህምያ እኛም የቅድስት ቤተ ክርስቲያን ልጆች ተነስተን እንሰራለን፣ የሰማይ አባታችንም ያከናውናል በማለት የስራውን መጀመሪያ አድርገን ተነስተን ልንሰራ ይገባል በማለት ተናግረዋል። መጽሐፍ ቅዱስ ላይ ከተቀመጠው የነህምያ ታሪክም ትምህርት በመውሰድ በጥልቅ እምነት፣ በጸሎትና በአስተዋይነት እንዲሁም ደግሞ በቁርጠኝነት የሚቃወሙትንና እርሱ ቅጥሩን እንዳይሰራ የሚፈልጉትን ወገኖች እነርሱን ተሻግሮ የእግዚአብሔርን አጋዥነት ተስፋ በማድረግ የኢየሩሳሌምን ቅጥር መልሶ እንደገነባት ሁሉ ዛሬም ያሉትን ችግሮች በመጋፈጥ እንዲሁም ደግሞ የቅድስት ቤተክርስቲያን ክፍተቶቿን በመሙላት ችግሮቿንም በመፍታት ትውልዱ ከሚዘፈቅበት ዓለማዊነት በማላቀቅ ቤተክርስቲያኒቷን ለትውልድ ለማሻገር እኔም ሆንኩኝ የቅድስት ቤተክርስቲያን ባለድርሻ አካላት እንደ ነህምያ መስራት ይጠበቅብናል በማለት ብፁዕነታቸው ይህንን ጉዳይ በእጅጉ አሳስበውን አልፈው ነበር። ብፁዕነታቸው ቤተክርስቲያን አሁን ያለችበት ዘመን 21ኛው መቶ ክፍለ ዘመን እንደመሆኑ
እንደመሆኑ መጠን እንደከዚህ ቀደሙ በዘልማድ ብቻ ልንጓዝ ስለማይቻል በቤተ ክርስቲያን ውስጥና ከቤተ ክርስቲያን ውጭ ያሉትን ጉዳዮች በመቃኘት እቅድ በማውጣትና መንፈሳዊ፣ አስተዳደራዊ፣ ማህበራዊ ክፍተቶችን በመለየት ተጨባጭ የመፍትሄ እቅዶችን በማውጣት በጥናት ላይ የተመሰረተ ውሳኔዎችን ልንሰራ ይገባል በማለት ቅድስት ቤተ ክርስቲያንን በዘልማድ ብቻ ሳይሆን በእቅድ ጭምር እንደሚመሯትም አሳስበዋል። ብፁዕነታቸው ከዚህ መልእክታቸው ባሻገርም ቤተ ክርስቲያንን በዚህ ዘመን በውስጥ ብቻ ሆነን ከምንሰራላት ስራዎች በተጨማሪ እንዲሁም ደግሞ ከዛም በበለጠ ከውጭ ካሉት ከተለያዩ አካላት ጋር ከመንግስት ጋር ጭምርም በአስተዋይነትና በጥበብ በመቅረብ ቤተክርስቲያኒቷ ተከብራ እንድትሻገር ካላደረግን የትውልድ ቅብብሎች ሊዳከም ይችላልን በማለት አስገንዝበዋል። እንዲሁም በዚህ ጉዳይ ላይ ጥብቅ ሀሳባቸውንም አሳስበውናል። ስለሆነም ቅድስት ቤተክርስቲያን ከመንፈሳዊ አገልግሎቷ ጎን ለጎንም አገልግሎት ለምትሰጣቸው ህዝቦቿ እንዲሁም ደግሞ ለምትመራቸው ምእመናኖቿ በሙሉ ልትደርስላቸው ስለሚገባ የቤተ ክርስቲያኒቷን የውስጥ ሰላም በማጠናከር በሀገር ውስጥ ያሉ ዜጎች ወደ ሰላም መንገድ እንዲመጡና መነጋገርም እንዲቻል ቅድስት ቤተ ክርስቲያን ከፍተኛ ድርሻዋን እንድትወጣ እንዲሁም ደግሞ በዚህ ጉዳይ ላይ በትኩረት እንደሚሰሩ ብፁዕ አቡነ ሳዊሮስ ገልጸው አልፈዋል። በመጨረሻም ብፁዕ አቡነ ሳዊሮስ ብፁዕነታቸው እንደገለጹት ወይም ደግሞ በመግለጫቸው ማጠቃለያ እግዚአብሔር ቢፈቅድ ባሉት ቀጣይ ሐዋርያዊ የአገልግሎት ዘመናት በሙሉ በውስጥም ሆነ በውጭ ዓለማት የምትገኙ ሁሉ የቅድስት ቤተክርስቲያናችን እድገት የሁላችንም ድርሻ የሚፈልግ በመሆኑ ከፊት ለፊታችን ያለውን የቤተክርስቲያን አንድነት ላይ ምላሽ ለመስጠት ሁላችንም በተወከልንባቸው ወይም በተሰጠን ኃላፊነቶች ተግተን እንድንሰራ በአባታዊ ፍቅር አደራዬን እሰጣለሁ በማለት አዳዲስ ለተመረጡት ለሌሎች ብፁዓን አባቶች እንዲሁም ደግሞ በኃላፊነት ለሚገኙ አባቶች አደራቸውን ጭምር ሰጥተዋል። በሌላ መረጃ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ሕርያቆስ የሥራ ቦታቸውን በትላንትናው ዕለት በይፋ ተረክበዋል። ብፁዕነታቸው ብፁዕ አቡነ ሕርያቆስ ቅድስት ቤተ ክርስቲያን የጣለችብንን መንፈሳዊ ኃላፊነትና አደራ ሁላችንም እጅ ለእጅ በመያያዝ በጋራ እንደምንወጣ ተስፋ አደርጋለሁ በማለት ተናግረዋል። አቀባበል በተደረገላቸው በትላንትናው ዕለት ብፁዕነታቸው በሰጡት መግለጫ ላይ እንግዲህ ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ እንደተናገሩት ለተደረገላቸው ከፍተኛ የሆነ አቀባበልም አመስግነው ቀደም ሲል ከሊቀ ጵጵስና ማዕረግ በፊት በነበራቸው የአስተዳዳሪነት ኃላፊነት ወቅት ብዙ ብፁዓን አባቶች መቀበላቸውንና ማሳለፋቸውን አስታውሰው በአሁኑ ጊዜም ሀገረ ስብከቱን የሚመሩ ተረኛ ሊቀ ጳጳስ በመሆናቸው በተሰጣቸው ጊዜና ኃላፊነት የበኩላቸውን አገልግሎት ለማከናወን እንደተዘጋጁም ተናግረዋል። በዚህም ኃላፊነቱ የጋራ በመሆኑ ቤተክርስቲያን የጣለችብንን መንፈሳዊ ኃላፊነትና አደራ ሁላችንም እጅ ለእጅ በመያያዝ በጋራ እንደምንወጣ ተስፋ አደርጋለሁም ብለዋል ብፁዕ አቡነ ሕርያቆስ። በመጨረሻም የመርሃ ግብሩ ማጠቃለያ ቃለ ምዕዳንና ቡራኬ የሰጡት ብፁዕ አቡነ ኤልያስ የስዊድንና የአካባቢው ሀገረ ስብከት ሊቀ ጳጳስም መንፈሳዊ ቤት ለመሆን ተሰሩ የሚለውን መጽሐፍ ቅዱሳዊ ሕያው ቃል መነሻ በማድረግም ብፁዕነታቸው አባታዊ ቡራኬያቸውን ሰጥተው መልእክታቸውንም አስተላልፈዋል። ብፁዕነታቸው ቅዱስ ሲኖዶስ አምኖባቸው የሾማቸውን ብፁዕ ሊቀ ጳጳስ አቡነ ሕርያቆስን በማገዝና በመተባበር ዘመኑን የዋጀ ለቤተ ክርስቲያን ክብር ያቆመ ተግባርን ማከናወን ይገባናል በማለትም ተናግረዋል። ብፁዕነታቸው አክለው አንድ እጅ አያጨበጭምምና ከአህጉረ ስብከቱ ጀምሮ እስከ ታች ያላችሁ ተሿሚዎችና አገልጋዮች በሙሉ ከብፁዕነታቸው ጋር በቤተ ክርስቲያናዊ ፍጹም ፍቅር በዓላማና አንድነት አብራችሁ ከተጓዛችሁ እንዲሁም ደግሞ እናንተ እውነተኞች ከሆናችሁ ብፁዕነታቸው አይሳሳቱም ያሉ ሲሆን ለቤተ ክርስቲያንም ክብር በመሸነፍ በሕያው እውነት በመታመን ነፍሳችሁን ከሚያድኑ ቤተ ክርስቲያናችሁንም ከሚያተርፉ ወገኖች ልትሆኑ ይገባል በማለት ለሕዝበ ምእመኑ እንዲሁም ደግሞ በኃላፊነት ላሉ ለቅድስት ቤተ ክርስቲያን አገልጋዮች ጥብቅ የሆነ መልእክታቸውን አባታዊ ምክራቸውን ጭምር አስተላልፈዋል። እንዲሁም ደግሞ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በመሆን የተሾሙትን ብፁዕ አቡነ ሕርያቆስን አቀባበል ለማድረግ
ለማድረግ የተገኙት የአዲስ አበባ ሀገረ ስብከት ስራ አስኪያጅ የሆኑት ሊቀ መእምራን የማነ ዘመንፈስ ቅዱስም ለብፁዕነታቸው እንዲህ ሲሉ መልእክታቸውን አስተላልፈው ነበር። ሀገረ ስብከቱ ብዙ እጆች የሚበዙበት ከሁሉም አካባቢ የአገልጋዮች ፍሰት ወደ ሀገረ ስብከቱ የሚፈልስበት በመሆኑ ምክንያት ብቸኛ ስራው መቅጠርና ማዘዋወር ሆኗል በማለትም ለብፁዕነታቸው ከዚህ በኋላ ባላቸው የአገልግሎት ጊዜ በሙሉ ይህንን ችግር ለመቅረፍ እንዲሰሩም አሳስበዋል። ሊቀመንበሩ ወይንም ደግሞ የአዲስ አበባ ሀገረ ስብከት ስራ አስኪያጅ የሆኑትም እንደገለጹት ከሆነ ከዚህ አዙሪት ለመውጣትና የሚፈናቀለውም ኦርቶዶክሳዊ ተልእኮ በአግባቡ ለማሳካት ይቻል ዘንድም በገጠር ያሉ መምህራንና አገልጋዮችን ካህናት ባሉበት ቦታ ተገቢውንና የሚገባቸውን በማድረግ ፍሰቱን መቀነስና ያለበቂ የሰው ኃይል በተገቢው መልኩ በመጠቀምና ህያውን ተልእኮ በማሳካት ብፁዕነታቸው በእነዚህ ጉዳዮች ዙሪያ ከፍተኛ ስራ እንደሚጠብቅባቸውና ይህንንም እንዲሰሩላቸው አሳስበዋል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስላል። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን።